ሊያሽ ነው ማለት አንቺን ብዙ መናገር አልፈልግም። ምክንያቱም አንዳንድ ነገሮች ያልገቡሻሉ። አንዳንድ በቃ ዝብርቅርቅርቅርቅ ነው እያደረግሻለሽ ፈረንሳይ ያለሽ አዴ እና ላይክ እንደ ስድብ ሳይሆን እንደ ምክርና እንደ ላይክ ወሬ እንዳስረዳሽ ነው ይህንን ነገር ነገርሽ። ፋኒ እንዳንተ አይደለም ክብር አለው ላልሽው ከፋኒ በላይ ክብር አለኝ ወይ ደግሞ ከፋኒ በላይ ክብር የለኝም አላልኩም። ለሰውም አከብራለሁ ማለት ነው። ከፋኒ ነው የተማርኩት ያልኩት እኔ ደግሞ መጨረሻ ላይ ፍቅር ነው የሚያሸንፍ ማለት ነው። አንዳንዶቻችሁ ላይክ ኦኬ ገንዘብ አግኝ ችግር የለው ግን ቢያንስ ወሬውን ከመጀመሪያ እስከ መጨረሻ ያዡ። እንደ የአህያ ሻጭ ሽኮል አትበይ። ረጋ ብለሽ አስበሽ ወሬው ምንድነው በደንብ አይሄድብሽም አለ እኮ እንደለመድሽው ትልቅ ትሬሽን ከፈት አድርገሽ እየበላሽ እንትን ማድረግ ትችላለሽ፣ ማውራት ትችላለሽ። ወሬ አለ አይሄድም። አበሻ ላይ እንደዚህ ነው። አንድ ሳምንት ወሬው አይሄድ እስከ መጨረሻው ቲክታክ ላይ አለ። ኦኬ እና ረጋ ብለሽ ሳትታነቂ ይሄ የከብት እግር የሚያህልን አጥንት እየበላሽ እየጋጥሽ መርገጥ ትችላለሽ። እና ግን ላይ ቀስ በይ ሊያየሽው ላቢሰባይሽ አብረሽኩዩ እና ትንሽ ነው እና ገና ትንሽ ነህ ምንም አታውቅም ለትዳር አትሆንም ላላችሁ ከኛ በታች የሚያግብታችሁ ትዳራችን መቻል ሲያቅታችሁ ባሎቻችሁ ፈታችሁ ሄዱ። አንዳንዶቻችሁ እንደዛ የምታወሩት እንደዚህ አጸያፊ ነገሮች ማለት ነው። እና በልጆችናችሁ ታገባላችሁ። እኔ በአሁን ላግባ አላልኩም። ፍቅር ነው። ዘር አይለይም፣ ብሔር አይለይም፣ ሃይማኖት አይለይም፣ ቀለም አይለይም። ኦኬ እና ከቤት አስባራችሁ ባሎቻችሁን በትንሾች ታገባላችሁ። ከዛ ትቆራረጣላችሁ፣ ትጋጠማላችሁ ምናምን በቃ የማንም ዱርዬ ታገቢያለሽ። በኋላ ደግሞ በቃ ወንድ አንድ አይነት ነው። ሀበሻ ወንድ እንደዚህ እናታገቢ እንደዚህ ነው። አንድ ሀበሻ አንቺን እንደዛ አደረገች ማለት ነው ሀበሻ እንደዛ ማለት አይደለም። ገባሻ? ሰው አንቺን አሁን ባልሽን የፈታሽው ባልሽን የፈታሽው መሰለኝ ቢያንስ አንቺ ቤት የለም እንደዛ ሲወሰን ይችላል እና አንቺ ቤት የለም ብሮ ቢያንስ ባልሽን በስራ ስርዓት ብትንከባከቢ ይኖረው 10 ጊዜ ድሩዬም ቢሆን አይልቅሽም ነበር እስከ መጨረሻው ድረስ ማለት። አብዛኞቻችሁ ችግራችሁ ደግሞ እንደዚህ ነው። ሶሻል ሚዲያ ላይ ተጎልታችሁ ትውሉና ባሎቻችሁን አትንከባከቡ፣ ልጆችን አትንከባከቡ። በቃ ሰው ከዛ በኋላ ደግሞ ባሎቻችሁን ጥላችሁ ይሄዳሉ እና ምን ያርጉ እስኪ ንገሩ። ጠዋት ተኝታችሁበት ያደራችሁ ጠዋት ተነስተሽ ማታነጥፊ ከሆነ እንደ ሰው ተነስተሽ ወደ ቲክታክ ምትሮጪ ከሆነ እንደ ወንድ ለራሱ እንደዛ ያደርግ ተነስቶ ወደ ቲክታክ አይወጣም እና ያዬ ላንቺ ነው ይሄ ወንድ ልጅ ስትወልጂ ጥሎሽ ነው የሚሄደው። አብዛኛው ሰምቼሻለሁ እንደዚህ አንቺን ባልሽን መንከባከብ ስላቃተሽ ጥሎሽ ስለሄደ ሁሉም ወንድ ልጅ ወልዶ ጥሎ ይሄዳል ማለት አይደለም። ኢቭን ስንት ጀግና አባት አለ እየተሸከመ እያረሰ የቤት ዋርድያ ሆኖ ልጆችን የሚያሳድጋለ፣ ፖሊስ ሆኖ ልጆችን የሚያሳድጋለ፣ ወታደር ሆኖ ቢያንስ ይሄ እንደሚባለው ብዙ ስራ ነው እየተሸከመ ራሱ ኢቭን ቤት የሚሰራ ነው ሲሚንቶ ምናምን እየተሸከመ ለራሱ ልጆችን የሚያሳድግ ስንት ጀግና አባት አለ። ሊስትሮ እየሰራ ጫማ እየጠረገ ማለት ነው። እንቁላል ቀቅሎ በየግሮሰሪ በየሆቴሉ እያዞረ እየሸጠ ስንት ልጆች የሚያሳድግ አባት አለ። ስንት ሽምብራ ቆልቶ በየሆቴሉ የሚሸጥ ሶፍት ማስቲካ ሃይላንድ በየመናሪያው የአውቶቢስ ተራ እየሄደ እየሸጠ ልጆችን ስንት የሚያሳድግ ጀግና አባትና ጀግና ወንድ አለ። እኔ ሁሉ ጊዜ የምናገረው ደግሞ በአንድ ሰው ምክንያት ሁሉም ሰው አታሳቡ። ትዳር አልሆንልሽም የራስሽ እንትን ነው የራስሽ ችግር ነው።
አለመግባባት ይኖራል። ኦፍኮርስ በሰውነት አንድ ሰው ኦፍኮርስ ከአንድ ልጅ ፍቅር ይዛል፣ ላትግባባ ትችላለህ፣ ትፋታለህ። ገባሻል? እኔ ስለተፋታው ግን እኔ ከፍቅረኛ ጋር ስለተለያየው ሌላ ነው ሰው ኖ እቺ ሀበሻ ሴት እንደዚህ ነች፣ ነጭ ሴት እንደዚህ ነች አልለው። አብረን ከቀጠልን ጥሩ፣ ከተለያየም ደግሞ እንደዚህ ነች አልልም። ምክንያቱም ቢያንስ ፍቅረኛ ነበረች፣ ከኔ ጊዜ አሳልፋለች፣ ብዙ ነገር አይደለም ወልዳ ከኔ ማለት ነው። እና ሊያሸውይ ረጋ እያልሽ እንዳያንቅሽ በስነስርዓት እየበላሽ በስነስርዓት እንትን እያደረግሽ ስትመኪን በስነስርዓት ትዳር ላይ ያለመግባት፣ ልጆች ላይ ያለመግባት። ትንሽ ማለት ወጣት ነሽ፣ ብዙ ተሻል ከሌሎች ትሻላለሽ አንቺ። ምክንያቱም ትሻላለሽ ማለት ደግሞ አንዳንድ ነው፣ ግን እድሜሽ ትንሽ ትሻለሽ አንቺ። ምክንያቱም አንዳንድ ጊዜ ወጣት ስትሆን ሳይገባ ለራሱ ትሰራለህ እና በኋላ ስትግባባ ለካ እንደዚህ ነው ስላልገባኝ ነው ትላለህ። ሽማግሌ ከሆንክ ሽማግሌ ነው፣ ምንም አይታያቸውም። በቃ እኛ ባለፍንበት እንለፍ ነው፣ ሌላ ምንም ነገር የለውም። እኔ ደግሞ ያልኩት ጭቆና ከዓለም ይምጣ፣ ከሀገር ይምጣ፣ ከመንግስት ይምጣ፣ ከክልል ይምጣ፣ ከዞን ይምጣ፣ ከቤተሰብ ይምጣ፣ ከአባት ይምጣ፣ ከእናት ይምጣ፣ ከባል ይምጣ፣ ጭቆና በቃ ከዛ መጣ ከዚህ መጣ የሚባል ይህ ትንሽ ጭቆና ነው የትልቅ ጭቆና ነው የሚባል ነገር የለም። ጭቆና ከሆነ ጭቆና በቤተሰብ መሀል ባትገቡ ባይነኝ። አንተ ዮኒ ማኛ ደግሞ የእውነት ከምር ለእናትና ልጅ ለማስቀራረብ ወይ ደግሞ ከኛ ጋር ለማስታረቅ በትሞክር ኖር አንተ ዮኒ ማኛ አልኩ ደግሞ ዮኒ ቡቱቷ አንተ ዮናስ ማለት ነው። የእውነት ማስተራረቅ ብትፈልግ ኖር አንተ ኦኬ ነይ ወይዘሮ ቲና ነይ ዴዚ እንደዚህ አድርገ በውስጥ ላስታርቃችሁ ትል ነበር። ሌላው እነሱን አጀንዳውን ትተህ ወደ 5-6 ጨንፈር ነው ያዘርከው። አካውንቷ ለምን ሰጠችው ምናምን እነ ማን ይባል ያምጣልኝ። ይሄ ሳልሳተውስ ነው መሰለኛ የሆነ ትረስት እንዳለ ላጩን አዝርኩ ሲለምን የሚውል ነበር። እባክሽ እንደዚህ አድርገኝ እወድሻለሁ ምናምን ሲል የነበረው አንድ ልጅ አለ ብቻ። እነሱን አስገብተህ እንደዚህ ነው ወደ ዘር አዘራችሁት፣ በኋላ ደግሞ ወደ አካውንት አዘራችሁት፣ በኋላ ደግሞ ወደ ክራሽ አዘራችሁት፣ ወደ እናቱ አዘራችሁት። ከዛ ወደዚህ አያፈቅርሽም ምናምን አያገባችሁም። አንተ ዮኒ ማኛን አንተ ብዙ ታሚው ለስንና የግድ አንተን እንድታምነኝ ራቆቴ አውጥቼ መጨፈር አለብኝ ወይስ ስሟን እዚህ መነቀስ አለብኝ ወይስ ምን ማድረግ አለብኝ? ተወረፉ አልወድህም ማለች። አንተ ባለ ብሬዱ ፀጉር አልወድህም ማለች። በቃ አልወድህም ካለች አልወድህም። ምን መግራት ታመጣ? አልወድህም። የአማርኛ መደብ ተዘግቷል ጋይስ። ለሁላችሁም ቴንክ ዩ ሶ ማች እስካሁን እንደሰማችሁኝ የነበራችሁትን ሁላችሁም። ለዚህ መደብ አዲስ የሆናችሁት ለዚህ የዩቲዩብ አካውንት ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። በሚቀጥለውም ደግሞ ጥሩ አዝናኝ ቪዲዮዎችን ይዤላችሁ እንደመጣ ተስፋ አደርጋለሁ። ሁላችንም አንድ ነው። የሰው ዘር ሁሉም ዘር አንድ ነው። ገፋፍተው ወደ ፖለቲካና ወደ ብሔር ወደ ሃይማኖት ሊያስገቡ የሚፈልጉ አልገባም። እንዲህ እየገባው ለጠልጣለሁ አንድ በአንድ ቪዲዮን እያመጣሁ ይህ አንተ ነህ እያልኩ አመጣለሁ። ገባ? ወደ ዘር አልገባ፣ ወደ ሃይማኖት አልገባ። ቴንክ ዩ ሶ ማች ለሁላችን ፋኖቼ፣ የአማራን ህዝብ የኦሮሞ ህዝብ ምናምን አለም ለሁላችሁም ፋኖቼ በጣም አመሰግናለሁ። ተከታታዮቼ ፍቅር ያብባል። ከጠብ በኋላ ሁል ጊዜ ሰላም እንዳለ በመሪዎችን ያየሁት እና ከህዝብ ጋር ምንም ችግር የለብኝም አይኖረኝም። እስከ መጨረሻ ምንም ችግር አይነትም ሊፈጠርም አይችልም። እና አመሰግናለሁ። መልካም ቀን። መደብና ናብ ትግርኛ ተዛዊሩ ኣሎ ደቂ ዓበይቲ ሰላም ከመይ ኢኹም ደቂ ዓደይ ሰላም ክትብሉለይ ተስፋ ይገብር።
ማለት ሕጂ በዝናይ ክልተ መዓልቲ ሰለስተ መዓልቲ ሶሻል ሚድያ ተላዒሉ ዘሎ በሲ ብዙሓትኩም ዘይተረዳእኩም ኣሎና ኣነ ይርደአኒ ሰው ማለት ናተይ ቦታ ተዝኾን ነይሩን ክርደአኒ ናይ ምኽኣል ነይሩና እንታይ እትይዎ ከምዚ ከምዚ ሰለስተ ዝበልኩም ኣለኹም እና ኣነ ሽመይ ስለዝተላዓለ እዩ እና ካልኣይ ከዓኒ መጀመርያ ናብ ብሄር ኣይኣትዎም ነይሩ ናብ ሃይማኖት እውን ናብ ተኣሽሙ ናብ መንነት እውን ኣይኣትዎም ነይሩ ራስ ብራስያ ነይራና ድሕራ እያ ናብ ተኣሽሙ ተቐይራ ናብ ኮምፕሊትሊ ናብ መንነት ቀይሮምና ላይክ ኣብዚ ናይ ባዕሊ ላይቭ ከፊተሉ ዝነበርኩ እዋናት ንምንታይ ብኺ ትብል መብዛሕትኦም ቪድዮታት ዝሰርሑ ነርኩም ኢኹም ንምንታይ ናይ ወዲ ዓጋመ ትብሉኒ ወይ ድማ ወዲ ትግራዋይ ትብሉኒ ኢልካ በኺኻ ኢልኩም ብዙሕ ሰባት ፅሒፍኩም ላይ ገለ መለና ወዲ ዓጋመ ስለተባሃልኩ ይኮንኩም በኺ ባይ ዘ ወይ ሓደ ለኻ ቆልዓኹም ኢልካ ዝተዛረብካ ሓድሽ ኢኻ ሰለስተ ወርሒ ኣርባዕተ ወርሒ ኢኻ ተገይርካ ኣብ ሶሻል ሚድያ እና ሓድሽ ኢኻ ንዓኻ እዩ ሙሉእ መልሲ ክህብ መፅእ ማለት መብዛሕትኡ ካልኦት ስለተረድኦም ማለት እዩ ሕጂ ፕራውድ ክትከውን ኣለካ ልዕሊ ማንም ኣነ ፕራውድ እየ ልዕሊ ማንም ማለት እዩ ቅድሚ ክልተ ዓመት ሰለስተ ዓመት ዋላ ከማን ኣነ ትግራዋይ እየ ክወፅእ ከለኹ ሽፋጥ ናይ ኤርትራዊ ኢሎም ዝኩሉ ዓጋመ ገለገለ ክብሉ ንክእሉ ኣነ ፕራውድ ዓጋመ ኢለ እየ ወፅእ ረዲኻኒ ልዕሊ ማንም ከኣነ ዓጋመ ማዓረ ምሳኻ ወይ ትሕቲኻ ይትብፅሓኒ ልዕሊኻ ይትብፅሓኒ ዓጋመ ዓደ እዩ ኣም ፒውር ትግራዋይ ኢኻ ፒውር ዓጋመ እየ ብኸባቢ ብከምዚ ከምዚ ዝሓስብ ከማን ኣይኮንኩን ምንም ዝሓስበሉ ነገር እውን ይብለን ምክንያቱ ኣቦይ ነደይ ፁራት ተጋሪኦም ግን ካብ መላእ ትግራይ ተወለዱ እዮም መላእ ትግራይ ስድራ ኣለኒ እና ረዲካ ክኸውን ተስፋ ይገብር ዘብከየኒ ምክንያት ኣብ ሕርቃንን ንዴትን ስለ ዝነበሩ ካልኣይ ከዓ ኮምፕሊትሊ ናብ መንነት ምስ ዞርዋ ናይ ባዕለይ ገዛ ከፊተ እንዳሃለኹ ነሄረ እንዳተዛረብኩ ነይረ በዚ ናይ ኣርኑ ዝኾነ ናይ ጊፍት ነገር ነይሩ ካልኣይ ከዓ ናይ ሰብ ድጋፍ ክሪኦ ከለኹ እዩ ናይ ተሓጓስ እዩ ኣብ ኪን እምበር ናይ ዓጋመ ስለ ዝበሉኒ ገለገለ ስለ ዝበሉኒ ይኩንኩን እና ኣምፒር ዓጋመ እየ ስኻብ መጨረሽታ ናንኻ ልዕሊ ማንም ብመንነተይን ብዓደይን ብህዝበይን ዘይደራደር ሰብይ ክደራደር እውን ከዓ ኣይደለን እና ደቂ ዓበይቲ ኣሆብ ተረዲእኩም ኢለ ተስፋ ይገብር ብሓደ ሓደ ነገራት ከም ዘበልኩም እውን ተረዲእኒ እዩ እና እንድሕር ናብ ፖለቲካ ክወስድዎ ተደልዩ እውን ሰብ ፖለቲካ ክኢላታት ኣለዉ ባዕሎም ክምልስሎም እዮም ናብ መንነት እንድሕር ዝወስዶ ትኮይኑ ካንየ ንሕና እውን ድሕሪ መንነትና ከይብና ቀዳማይ መንነትና ይብፅሕና ዓድና ሃገርናን ህዝብናን ኣብ ቅድሚት ክንስለፍ ክንክእል ኣለና ባህላ እየና ናይ ማንም ተኣሽሙን ወጠጥ እውን መፂን ዓዳውን ግብረን ዝኽእል ሰብ ኣይኮንኩም ሓደ ላይክ 511 ዝበሃል ኣሎ ሸሓነ ሒዙ ምስ ደቁ ተፀቢ ዝበልዕ እንጀራ ሰብኣይ ብህዝቢ ስለተበለ ግልብጥ ግልብጥ ዝብል ኣብ ወርሒ ከም ነፋሒቱ ዝግልበጥ ሰብኣይ ተዛረባይ ንዓይ ሂወት ይዋን ሓንቲ ለውጥ ዘምፀለይ ኣይኮነ እና እስካብ መጨረሻ ክንጋፈጦ ኢና ናብ ብሄር ናብ ሃይማኖት ናብ ዘረፍ ኣይኣቱን ኣነ ዋን ሕጂ ዝተምሃርክዎ ይኣኽለኒ ሶ ደቂ ዓበይ ደቂ ዓደይ ኣም ሶ ፕራውድ ትግራዋይ እየ ፒውር ትግራዋይ እየ ኣነ ብትግራዋይነተይ ከዓ ሕቡን እየ ማንም ክረድአሉ ዝኽእል ሰብ የለን ከምዚ ኩሉ ግዜ ናይ ባንዴራ ሒዘ ናይ ዝወፃኹ ገለገለ ዘይኮነ ፒውር ትግራዋይ እየ ፒውር ዓጋመ እየ ፒውር ሽረታ እየ ፒውር ራያ እየ ፒውር መቐለ እየ ፒውር ምዕራብ እየ ፒውር ኣክሱም እየ ፒውር ዓድዋ እየ ኩሉ እቲ ትግራዋይ ካብ ጫፍ ናብ ጫፍ ዘሎ ትግራዋይ ሓዊ እዩ እና ህዝበይ ማንም ኣሕሊፈ ክህብ ኣይደለኒ ክህብ እውን ኣይደለኒ ሶ ተረዲኹም ትኾኑ ኢለ ተስፋ ይገብር ደቂ ዓደይ ማዕረግ እና ብዚ ናይ ዓባዝ ዘሎ ሕጂ ንኩላኹም ስልኪ ክምልሰልኩም ኣይከኣልኩን ወይ ቴክስት ትገብሩለይ ዘለኹም ሰባት ክምልሰልኩም ኣይከኣልኩን ንእሽተይ ቢዚ ስለ ዘለኹ እዮም እዚ ናይ ዘሎ ኩነታትና ዳሕና እየ ኣምላኽ ይመስገን ምንም ነገር ሓድሽ ነገር ተፈጠረ የለን ምንም ነገር ከዓ ፀጥ ክገብረለይ እውን ኣይክእልን ኣጆና ኩላትና ሓድነትና ኣንስትን ሓድነት ይወሳን ኩላትና we love you so much ደቂ ዓደይ ማዕረግ